አሰላሙ አለይኩም ሰላም ጤና ይስጥልኝ ቤተሰብ። ዛሬ አኪል ሲኒ ለኛኛ ቤትን አሰራር የምንሰራ ነው። እዚህ ጋራ የተጠበሰ ድጃጁን ተብላችሁ በዘይት እንደዚህ ትጠብሱታላችሁ። አሁን እዚህ ጋር ሶሱን ነው የምናዘጋጀው። ይሄን ለብቻው ታስቀምጡታላችሁ። በትንሿ የተከተፈች አንድ ራስ ሽንኩርት በዘይት እንደዚህ እስከምትቆላላ ድረስ ታረጉታላችሁ። አሁን የምናደርገው ከቻብ ነው። አብረን እንሰራለን። ከቻቡንም የምታረጉት እንደናንተ እንደ ብዛት ነው፣ እንደ ሶያችሁ። አሁን እዚህ ላይ ትንሽዬ ፍልፍል አስወጥ እናደርግበታለን። ጣፋጭ እንዲሆን ካልፈለጋችሁ ፍልፍል በውደር አድርጉበት። እኔ የማደርገው ሆኖ እንዲሆን ስለሆነ ፍልፍል አስወጥ ረሸት ፍልፍል አስወጥ። ይሄ ሲደርስልን ዶሯችንን አምተን እናደርግበታለን። ትንሽ ውሃ ጠብ እናደርግበታለን። ይሄ ሲዋሃ አይደለም ዶሯችንን አምተን እናደርገዋለን። ቤተሰብ የተጠበሰውን ዶሮአችንን ይኸው እንደዚህ አድርገናል። ቀስ ብላችሁ ገልቡት። አሁን ይሄ በቃ ደርሷል። ሁሉም ቦታ ሶሱ እንዲደርስላችሁ አድርጉት። እንዳይበዛበትም እንዳያንስም እንደዚህ ደርሶልና ከናችሁ ያስቀምጡት። በኋላ ላይ ደግሞ አብረን እና አሁን ደግሞ ድንች የተጠበሰ ድንች እንሰራለን። ቤተሰብ እዚህ ጋራ ደግሞ ድንች እንደ ቅድሙ እንደ ዶሮ እንደሰራ ነው እንደዚች አድርገን አሁንም ከቸብነ የምናረገው እናንተ እንደምትፈልጉት ከቸቡ ታረጋላችሁ እንደ አገራችሁ። የተጠበሰውን ድንች እናረግበታለን። እንዲያቃጥል ከፈለጋችሁ ፍልፍል በውደር አድርጉበት። እኛ ሐር ስለማንፈልገው ነው። ጠበሳችን ይሄው እንደዚህ ጃሂዝ ሆኗል። እንደውም ይሄም ሶሱ በዛበት። ቤተሰብ እዚህ ጋራ አሁን አንድ ትንሽዬ ራስ ሽንኩርት የምናደርገው ይሄ ሶስ ያለው ከአትክልት ጋር ልንሰራ ነው። አሁን እዚህ ጋራ አንድ ማንኪያ የነሻ ዱቄት ሶስ እናደርግበታለን። ውሃ ትንሽዬ እዚህ ጋራ የሶያ ሶስ 2 ማንኪያ የሚሆን እናንተ እንደ ፍላጎታችሁ እኔ ነጩን ያለኝ ሁጡ መላዕገቴን ኢንዶፍሩት
ትንሽዬ ከቸብ ሶያውን በዛ ስላረኩበት ከለሩ ፈገግ እንዲል ትንሽዬ ከቸብ አድርጉበት። ፍልፍል አስወጥ ጨው ካነሰው ጨው እንደዚህ አድርጋችሁ እሳቱን ትንሽ ጨመር እናድርግበት። አሁን የሚያስፈልገው ሽንኩርት ጎረድ ያለ ሽንኩርት፣ ፍልፍል ሮሚ ቀይ፣ ቢጫ፣ አረንጓዴ፣ ውሃ ሶስ መረቅ ሊያስፈልገው ስለሚችል ውሃ ትንሽ ጨምሩበት። ይሄንን ለ2 ደቂቃ ትንሽ ሰበት እስከሚል አድርጉት። ይኸው ቤተሰብ ዶሮአችን እንደዚህ ሆኗል። ሶያ እንዳያንሰው አሁን በፍልፍል በአክደር ትዘይኑታላችሁ ቢላአፊያ